ሰላም ለእናንተ ይሁን ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ያው ሚዲያ ላይ ሲወዛወር ስለነበረው ፒክቸር የቴዲ አፍሮና ባለቤቱ አምለሰት የልደቷን ዝግጅት እያከበረች ነው። እዛ ላይ ተነሱት ፒክቸር ነው። እዚህ ጋር እንደምታዩት አንገቱ ላይ የኮከብ ምልክቷን አድርጓልና ጠጋ አድርጌ ለማየት ሞከርኩኝ። ውስጡ የሰው ቅርጽ አለው ይመስለኛል ወይ ከንጉስ ሚኒሊክ ወይንም ደግሞ ከንጉስ ኃይለ ሥላሴ አያልፍም ቅርጹ የዛን ይመስላልና ግን ፕሮባቢሊቲው የንጉስ ኃይለ ሥላሴ ነው ብዬ ነው ማምነው። እንግዲህ ሜቢ ወደፊት ኢንተርቪው ላይ ምናምን ይናገር ይሆናል አላቅም። ግን እንደዚህ ያልኩበት ምክንያት ለምንድነው ያው ቴዲ አፍሮ ከንጉስ ኃይለ ሥላሴ ጋር ያለው ቁርኝት ማለት በጣም ዲፕሊ ከመውደዱ የተነሳ ዘፈን መስፈን የእጁ ምልክት የፒራሚዷን የሷን ብዙ ጊዜ ማሳየት እንደውም የቅርብ ጊዜ ትስታ የጎንደር ዩኒቨርሲቲ የክብር ማዕረግ የተሰጠበት ፒክቸር ነው። ሁለት ጊዜ እሷን ምልክት ለማሳየት አንተም ብሏል ጥሯል ማለት ነው። ሌላም ጊዜም እንደዚህ ያሳያልና ይሄ ከንጉስ ኃይለ ሥላሴ ጋር እንደዛ የተገናኘ ነገር ነው። ደግሞ በጨለማው ማህበረሰብም እቺ ምልክት ይተቀሟታል። ዋናው ጉዳይ ልግባና እነ ቴዲ ወደ ጎን ይቀመጥ። ምክንያቱም ዋናውና አነጋጋሪ የሆነው የጨለማው ማህበረሰብ የሚጠቀሙበት ኮከብ አለ። በዚህ በኩል ደግሞ የአይሁዶች አሁን አይሁዶች ያው the star of david ብለው የሚጠሩት ማለት ነው። ግን ኦሪጂናሉ እሱ አይደለም። ትክክለኛው ጥንታዊው ግን ማገን ኦፍ ዴቪድ ወይንም ሺልድ ኦፍ ዴቪድ የዳዊት ጋሻ ብለው ነው ኦሪጂናሉ የመጀመሪያው እንትን ያሉት። እንደውም በታሪካቸው ላይ እዛ ጋሻ ላይ እችን የኮከቧን ምልክት ዳዊት አድርጓል ይላሉ። ይሄ በእነሱ መጽሐፍት ላይ ተጻፈ ነው፣ መጽሐፍ ቅዱሳዊ አይደለም ወንድሞቼ። ኢቭን መጽሐፍ ቅዱሳችን ላይ እንኳን በብሉይ ኪዳን ላይ ወይንም አዲስ ኪዳን ላይ የዳዊት ኮከብ የሚባል የትም ቦታ አታገኙም። ካገኛችሁ ነው ይቀጣሉ ወንድሞቼ። የትም ቦታ የዳዊት ኮከብ ተብሎ የተጻፈ የለም። ዳይሬክት ማለት ነው የዳዊት ኮከብ ተብሎ የተቀመጠ የለም። ግን ኮከብ በተለያየ ጊዜ ታይቷል። ለምሳሌ ሙሴ ሲወለድ ኮከቧ ታይታለች። ሰለሞን ቤተ መቅደሱን ሲሰራ ኮከብ ታይታለች። ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድም ኮከቧ ታይቷል። እና እንደውም በአይሁድ እምነት እንግዲህ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ኦሬዲ መጥቷል። ለኛ ለኃጢአት በደል መተላለፍ በመስቀል ላይ ሞቶልናል። እነሱ ደግሞ ገና የነሱ መሲህ ይመጣል ብሎ ይጠብቃሉና ያቺ ኮከቧ የሚመጣውን መሲህ ሪፕሬዘንት ታደርጋለች ብለውም ያምናሉ። ይሄ የነሱ እምነት ነው። አንዳንድ ጊዜ እኛ ክርስቲያኖች የምን ቤት ነን እንላለን። ምክንያቱም ብዙ ጊዜ የነሱ የሆነውን አንገታችን ላይ መስቀል አለ። ሁሉም ኦርቶዶክሳዊ አንገታችን ላይ መስቀል አድርገናል። ያ መስቀል ሪፕሬዘንት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ስለኛ የከፈለልንን ዋጋ መስዋዕት ሪፕሬዘንት የሚያደርግ ነው። መለያችን ነው፣ ማህተባችን ነው። በጌታችን በኢየሱስ ክርስቶስ እንደምናምን ማለት ነው። ያን ሪፕሌስ አድርገን ኮከብ ስናስቀምጥ ይሄ እንግዲህ የአይሁድ ነው እያልኳችሁ ነው። ገና የሚመጣ አለ፣ የሚገለጥ አለ በእነሱ ስርዓት ማለት ነው። ስለዚህ it doesn't make sense። ይሄ እነሱ ካልቸር የነሱ እምነት ነው። አባቶች በዚህ ዙሪያ ላይ እርግጥ ያለ የቤተ ክርስቲያን ትምህርት ማስተማር አለባቸው መመና። ወደ አይሁድ እምነት ስመለስ ያው እነሱ የሚያምኑበት የራሳቸው እምነት አለ። እንግዲህ የመጀመሪያው ኦሪጂናሉ እንግዲህ ማገን ዴቪድ ወይንም ሺልድ ኦፍ ዴቪድ የዳዊት ጋሻ የሚለው ነበር ለረጅም ጊዜ ሲጠቀሙበት የነበረው። ይሄ ደግሞ ያው ከሰለሞን ማህተብም ጋር ይገናኛል። ቅድም ከነገርኳቸው ከሚመጣው ብለው ከሚያስቡት መሲህ ጋር ቁርኝት አለው። ምልክት የተለያዩ ሰለሞን ቤተ መቅደሱን ሲሰራ የታየው ምልክት ሙሴ ሲወለድና ያ ደግሞ ፊውቸሪስቲክ የሆነ የሚመጣው የነሱ መሲህንም ያመለክታል ብለው ያምኑበታል ማለት ነው። ስቲልም ያው በተለያየ ባንዲራቸው ላይ ምናምን ይጠቀሙታል። ግን ኦሪጂናሉ ግን የነበረው እንደው with the lion of Judah መሃል ላይ አንበሳ ምልክት ያለበትም ነበርና በ1948 አሁን እዚህ ጋር ስምሩ ከዚህ በፊትም በጣም በተደጋጋሚ እናገራለሁ። አይሁድ ሳይሆኑ አይሁድንም ብለው የገቡ የሰይጣን ማህበርተኞች አሉ። ሐሳይ ክርስቶስን ለማንገስ ሽርጉድ የሚሉ ማለት ነው። በጣም በአፋጣኝ ከዩሮፕ ከምናምን ተሰባስበው በብለድ እንኳን በዲኤንኤ እንኳን የማይገናኙ ግን አይሁድንም ብለው ገብቷል። ይሄ ደግሞ ለማረጋገጥ መጽሐፍ ቅዱሳችን ላይ ዮሐንስ ራዕይ ምዕራፍ 3 ላይ ምዕራፍ 2 ላይ ሄዳችሁ ለፊላደልፊያና ለሰርመኔስ የተነገረውን እዩ። ምን ይላል? አይሁድ ሳይሆኑ አይሁድንም ብለው የገቡ የሰይጣን ማህበርተኞች በመካከል አሉ።
ሁለት ጊዜ መጽሐፍ ቅዱስ የተጠቀሰውና ይሄንን ክርስቲያኖች በደንብ ማስተዋል አለባቸው። ኢቭን እንኳን እነ ትክክለኛ እስራኤላውያን እንኳን በመካከል ቢኖሩ አሁን ይሄን ሊያውቁት አይችልም። እውነቱ ተሰውሮባቸዋል። ምክንያቱም ያው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ነበር፣ በሰዓቱ አልተቀበሉትም፣ ሰቀሉት። አሁን ሌላ መሲህ ይመጣል ብለው ያምናሉ። ግን እውነታው ያው ከዛ መካከል እንግዲህ ሚድን ወይ የመጨረሻው ወንጌል የምትሰበክበት ጊዜ አለ። ያ እንግዲህ ሐሳይ ክርስቶስ መሃል ላይ እንግዲህ ኤልያስና ሄኖክ እንግዲህ እነሱ ሞትን ስላልቀመሱ የመጨረሻውን ወንጌል መጥተው በሚሰብኩበት ታይም ላይ ሚድኑ አይሁዶች አሉ ማለት ነውና ይሄ እንግዲህ ከሐሳይ ክርስቶስ ከተገለጠ ነው። እዛ ገና አልደረስንም። ግን አሁን ባለንበት ወቅት እንግዲህ አሁን ከዚህ ከጨለማው ማህበረሰብ ሎጎ ጋር ስለሚገናኝ እነዚህ ዛይኒዝም ሙቭመንት ዛይኒስቶች ራሱ እነሱም ራሳቸው የጨለማው ማህበረሰብ ስለሆኑና ከኋላ ሆነው በጣም እስራኤል ላይ ተኮር አድርገው የሰሩ ስለሆነ ተቀላቅለው የገቡ ስለሆነ ልክ በ1948 ሲመጡ ስታር ኦፍ ዴቪድ እንደገና በጣም ብዙ ነገሮችን ቀያይረዋል። ሎጎውን ቀየሩት፣ ምን ቀየሩትና 1948 ጀምሮ የዛይኒዝም ሙቭመንት ይሄንን በደንብ ስታጠኑ በጣም ሴራው ይገባቸዋል። ከዚህኛው ከጨለማው ማህበረሰብ ጋር በደንብ ስለሚገናኝ ማለት ነው እህት ወንድሞቼና ለማጠቃለል ያህል ሁሉም የራሱ እምነት አለው። እኛም የራሳችን እምነት አለን። ሪፕሬዘንት የምናደርገው ነገር አሁን በእኛ በክርስቲያኖች መካከል ጠቃሚ ነው አይደለም የሚለው መመርመር ያስፈልጋል። በዚህ ዙሪያ ላይ ደግሞ የሚያስተምር የቤተክርስቲያን አባቶች መምህራን ዲያቆኖች በግልጽ የሆነ ትምህርት መመኑ ማስተማር አለባቸው። ይሄ ብቻ አይደለም፣ ሌሎችም የተለያዩ ምልክቶችን ሰዎች ሲያደርጉ አይቻለሁ፣ ባለማወቅም በማወቅም ማለት ነውና ሌላው ደግሞ ያው የጨለማው ማህበረሰብም የተቀላቀለ አለ። ኦፍ ኮርስ ኦርቶዶክስ ነኝ ብለው ኦርቶዶክስ ያልሆኑ በጣም ብዙ አሉ። በተለይ ደግሞ በአርቲስቶች መካከል ይሄ ምንም የጊዜ ጉዳይ ነው እንጂ ማን የማን እንደሆነ ምን የማን እንደሆነ የሚወጣ ታሪክ ነውና አሁን ያንዲ ነው ሄንዲ ነው ለማለት ሳይሆን ሁለቱም የኛ አይደሉም። ባጭሩ ሁለቱም እኛ የጨለማው ማህበረሰብ ነው፣ ይሄ ደግሞ የአይሁድ እምነት ነው። ከኛ እኛ የምን ቤት ነን በሚል አጠቃልለዋለሁ። መልካም ጊዜ